ቁጭ ብለህ ንግድም ብሎ ቁጭ ብለህ አይሆን። ሁሌም ዩቲዩብ እየከፈትክ እንደ ወተት የምጠጣው ማንን ቃል? አንዳንዴ እግዚአብሔር ሁሉን አብኩቶ ጋጉሮ እንዲያጉርሰን እንፈልጋለን። አንዳንዱ ሳላገባ እድሜ ያለፈ ሊል ይችላል። ልብ ደንገጥ ያለውን ጠይቃለሁ ነው ይችላል። እግዚአብሔር እኮ ስሙ አከሌ ነው የልቁመቷ ይሄን ያህል ሜትር ነው አይልህም። ሄሮድስ አማሌቃዊ ነው፣ የሃማ ዘር ነው። እንደምታዩት ደም የጠማው ሰው ነው። ሄሮድስ ማለት ጃንሆይ እንደማለት ነው እና ስሙ ሳይሆን ይሄኛው ሄሮድስ አንቲጳስ ይመስለኛል። እና እስከ ቅድመ አያቱ መርደረሮች ናቸው ታውቃላችሁ። እና ኢየሱስ ሲወለድ ሕፃናትን ገድለዋል። አንዱ ዮሐንስን አንገት ቀንጥሰዋል። እና ደግሞ የሐዋርያትን ያዕቆብን ገድሏል። እና አባቱም እስከ ቅድመ አያቱም ደም የተጠማ ዘረ ግንድ ነው ያላቸው የሄሮድስ ዘሮች። ከአማሌቅ ጀምሮ የደከመውን የመግደል ሃማን ብታዩት አማሌቃዊ ነው። ሄሮድስ አማሌቃዊ ነው። ምንም ሙሉ አይሁዳዊ ባይሆንም በፓለስታይን ላይ አውግስጦስ ቄሳር ነው ያነገሰው እና ስልጣኑን በጣም የሚወድ ሰው ነው። ስለዚህ በስልጣኑ ከመጣበት ሚስቱንም ልጆቹንም አክስት አጎቶቹን ሁሉ ምሽቃሩ ገሏቸዋል። እና ይሄ ሰውዬ በአይሁድ ላይ ለረጅም ሰዓት ለመንገስ ዘዴ ፈለገ። ለምን? በድምጽ ብልጫ ነው። አመቱ ሲያልፍ ተስማምቶናል ካሉ ንግስና ይቀጥላል፣ አልተስማማንም ካሉ አውግስጦስ ቄሳር ያወርደዋል። ስለዚህ አይሁድን አእምሮ ደስ ለማሰኘት ብዙ ድንጋይ ቆፈረ። አንጀታቸውን የሚያርስ ነገር ቤተ መቅደሱ ነው አለ ማለት ነው። ለብዙ ዓመት ቤተ መቅደሱን በወርቅና በፈርጥ አስቆጠቆጠው ታውቃላችሁ። ሐዋርያቱም ኢየሱስን እንዴት መቅደሱ እንዲያምር ተመልከት ብለውታል። ከዲዛይኑ ውጪ ጉልላቱን በናስ እየለበጠ ልባቸውን ለማቅለጥ ብዙ ኢንቨስት አደረገ። ቢሆንም ለአምላክ ፍቅርና ለአይሁድ ሕዝብ ፍቅር እንዳልሆነ ገብቷቸዋል። ለስልጣኑ ማራዘሚያ እንደሆነ ገብቷቸዋል። እና እንዴት አድርጌ ስስ ብልታቸውን ላግኝ፣ በልባቸው ሄሮድስ ለዘላለም ንገሱልን እንዴት ይሉኛል ብሎ ሲያድን አገኘው። ይገርማቸዋል። ያገኘው እነዚህ ክርስቲያኖች የተባሉ የአይሁድን ሕዝብ ሁሉ በስተት ትምህርት እያጥለቀለቁ የመጡትን የሚያበርድላቸው ሰው እንደሚፈልጉ ገባው። ዋና የተባለው የቸርች አማድን ያዕቆብን ያዘው። ለሙከራ ሙቀታቸውን ለመለካት ገደለው። ሉቃስ ይጽፍልን ደስ አላቸው ይላል። አገኘው እና ልክ ያዕቆብን ሲገለው አይሁድ ደስ እንዳላቸው አይቶ ይላል ቁጥር ምዕራፍ 12 ቁጥር 2 ላይ የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሳኘቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። እና አሁን ጴጥሮስን ሊገለው ይችላል፣ አልገደለውም። ለምን አልገደለውም? በባዕል ዲያስፖራ ጂው ተሰብስበው በመጡበት የውስጥና የውጭ አይሁዶች ሁሉ ባሉበት የመንገሻ ምክንያት ያደረገው እና በባዕል ጴጥሮስን ሊያወጣ ወዶ በ16 ወታደር በሶስተኛ ወህኒ ቤት ታስሮ እንዲጠበቅ ትእዛዝ አወጣ ማለት ነው። እና በማርያም ቤት ብርቱ ጥብቅ ጸሎት መደረግ ጀመረ። እርሱ አንድ ነው። ጴጥሮስን የያዘ ሰንሰል እንዲበጠስ እግዚአብሔር ጣልቃ እንዲገባ በሯን ዘጋች እና በጸሎት የሚፋለሙ ጠራች። ስለ ጴጥሮስ መጸለይ ተጀመረ። ከእግዚአብሔር የተሰጠው አንደኛው ከመከራ ማምለጫ ምንድን ነው? ጥብቅ ጸሎት። ጥብቅ ጸሎት ምንድን ነው? ርዕስ ያለው ዓላማ ያለው እስኪሆን ድረስ የማትለቀው ጸሎት ማለት ነው። አንዳንዴ እንደ ለሆሳስ ነካ አድርገን ስለምንመለስ እንጂ ከብርቱ ጸሎት ማነስ የተነሳ ብዙ ምርኮ የተወሰደብን እንዳለን ይመስለኛል። ታውቃላችሁ፣ እንደ ዳንኤል በቀን 3 ጊዜ የሚጸልዩ፣ አንበሳን የዘጉ፣ እሳትን ያጠፉ፣ ታሪክን ሩጫ የቀየሩ ኃያላን በጸሎት የሚፋለሙ ናቸው። ህልሜንም ፍቺውንም ትነግረኛለህ፣ የቀለብኩ ሁሉ ጠቢባን እምቢ ብትሉ መግደል ይሆናል አለ። ንጉሥ ሆይ ዓለም ከተፈጠረ ጀምሮ ህልሜንም ትርጉሙንም ንገሩኝ አለ። ንጉሥ የለም። ህልሙን ንገረን፣ ፍቺውን እናስታውቃለን። አጭበርባሪ ሁሉ ፍቺው እንዲህ ነው ብላችሁ ሌላ ነገር ልትነግሩኝ ነው። ህልም መፍታትህን ማቀው ህልሜን ስትነግረኝ ነው። ቀን ቀጠረላቸው። አንዳንዶችን መግደል ጀመረ። ትዝ ይላቸዋል። ዳንኤልም ወደ ንጉሡ ገባ። ንጉሥ ሆይ ገዳዩን ለጥቂት ጊዜ አስቆምልን። ለምን? ህልምህም እስከ ፍቺ ይነገርሃል አሉ። ዳንኤል ለሚሳቅ ይሳቅ አብደናጎም ነገራቸው። ሌሊቱን ሙሉ ሶስቱ ሲጸልዩ አደሩ። ህልሙም ከፍቺው ጋር ተገለጠለት ይላል።
የልዑል አምላክ መንፈስ ያለው ምስጢርን የሚያውቅ እንዲህ ያለ ሰው ከወዴት ይገኛል? የዳንኤል አምላክ በእርግጥ አምላክ ነው እስኪል ታሪክን የሚቀይር ነገስታትን የሚማርክ ሞትን የሚሽር ወገኖች ሆይ ጽኑ ጸሎት። በአዲስና በብሉይ ኪዳን ታውቃላችሁ ሰማያትን የከፈቱ ሰማያትን የዘጉ ከመከራ እንድናመልጥበት ከእግዚአብሔር የተሰጠን ብጽዕና ምንድነው? ጥብቅ ጸሎት። ጥብቅ ጸሎት ከማለግሽ የተነሳ ምርኮሽ የዘገየ እና ምርኮሽ የተወሰደ ቀንና ሌሊት ተመሳሳይ ህይወት በመኖርሽ ስልችት ያለች ሴት ወገኖች በለቅሶም አይሆንም በማጉረምረምም አይሆንም። ዋሪርና ተፋላሚ ሁን። ከመከራ የምናመልጥበት አንደኛው ጽኑ ጸሎት ነው። ሁለተኛው ነው ለብዙዎቻችን የተሰወረው ይመስለኛል። ከመከራ የምታመልጠው አንዱ ጽኑ ጸሎት ስትለማመድ፣ ሁለት የተነገረልህን ስታሰላስል ነው። የተጻፈልህ ሲገባህ ነው። ከእግዚአብሔር ቃል በላይ ወገኖች እምነትን የሚፈጥር የለምና አንዳንዶች የምናለቅሰው በእውነት እግዚአብሔር ከኛ ርቆ አይደለም። አየ በቃሉ ላይ ሳናምን ስንቀር ፍርሃት ይመጣል። ፍርሃት ደግሞ ኃጢአትን ይወልዳል። አየ በዚህ ምክንያት ነው ጴጥሮስ ይገርማቸዋል በሰንሰል ውስጥ በሞት ውስጥ መተኛት ጀመረ። ወገኖች ቃል አለው። መርዶክዮስም ያለመናወጥና ያለመነሳት በደጅ ተቀምጦ ሳለ ሃማ ተናደደ ይላል። የተቀመጠው ለምንድን ነው? አይሁድ አይጠፋም። ከማይጠፋ ዘር እንደተወለደ ስለገባው ከሃማ ሰይፍ በላይ እምነቱ ተዘልሎ እንዲኖር አደረገው። የተነገረላችሁ ይፈጸማል። በዚህ ጉባኤ በእውነት እግዚአብሔር ይላል መከራ የበዛው እምነት ስላነሰ ነው። እኔ ካንተ ስለጎደልኩ አይደለም። ለባሪያዎቼ ከቀስት ያመልጡ ዘንድ ምልክትን ስላልሰጠው አይደለም። ለአንዳንዱ በህልም ተነገረ፣ ለአንዳንዱ በትንቢት ተነገረ፣ ለአንዳንዱ በቃል ተነገረ። ወገኖች ቃሌን ማመን ስላቃተህ ነው እንጂ ሰንሰሉ ከብዶ አይደለም። ሶስተኛው ድርሻህን መወጣት ትንሽ ይመስላል። ለተነገረልህ ከመከራ ለማምለጥ ግን ትልቅ አስተዋጽኦ አለው። ይህንን ቁጥር 7 ላይ ምዕራፍ 12 ቁጥር 7 ላንብብላችሁ። እነሆም የጌታ መልአክ ቀርቦ በቤት ውስጥ ብርሃን በራ፣ ጴጥሮስን ጎኑን መጥቶ አነቃውና ፈጥነ ተነስ አለው። ሰንሰሎቹም ከእጁ ወደቁ። መልአኩም ታጠቅ አለው፣ ጫማህን አግባ አለው፣ ልብስህን ልበስ አለው፣ ተከተለኝ አለው። ትንሽ ይመስላችኋል? እና ጨለማውን ማብራት አይችልም፣ መልአኩ አበራለት። ሰንሰሉ መበጠስ አይችልም፣ በጠሰለት። ጫማውን ማድረግ ግን ይችላል። ጴጥሮስ ጫማህን አርግ። መልአኩ እጄ በሰንሰለት ከብዷል፣ እባክህ አጥልቅልኝ። አትቀልድ፣ አጥልቅ ብራዘር። ከመከራ ማታመልጠው ትንሽም ብትሆን ድርሻህን ስለማትወጣ ይሆናል። ቀበቶን አርግ ብራዘር። ናናውን ተከተለኝ። ኧረ እባክህ ዘለኝ፣ ስንት ቦዲጋርድ አለ ይገሉኛል። እግር አለ ብራዘር። ሰንሰሉ ጋር ሲደርስ በሮቹ አውቀው ተከፈቱ። ለምን? ጴጥሮስ መክፈት አይችልም። ስለዚህ መውጫው ላይ መልአኩና ጴጥሮስ ተጋግዘው ወጡ ብትል እግዚአብሔር አይቆጣም። ድርሻ ትንሽ ቢሆንም ለትልቁ ገድል አስተዋጽኦ አለው። አንዳንዴ እግዚአብሔር ሁሉን አብኩቶ ጋጉሮ እንዲያጉርሰን እንፈልጋለን። እንደ ፓሲቭ ይሆናል። ይሄ እኮ አእምሮ በክርስቶስ ደም የነጻ በመንፈስ ቅዱስ የተሞላ በጣም ብሪሊየንት ኮማ እንዳለን በእውነት አልተጠቀምንበትም። ሁሉን እግዚአብሔር ጀምሮ እግዚአብሔር እንዲጨርሰው እንፈልጋለን። የኛን ድርሻ እንተዋለን ማለት ነው። መጸለይ ነው ድርሻ። ምናልባት እኔ አላቅም። እንደ ሙሴ በትርን መዘርጋት ነው ያንተ ድርሻ። እኔ አላቅም። ቀበቶ እንደመታጠቅ ያክል ይሆን? እንደ መርዶክዮስ ለአስቴር እንደመናገር ያለ ይሆን? አላቅም። ጥቂት ብትመስልም ግን ማድረግ የሚገባህን ካላደረግ ስንፍና ይሆናል። ከመከራ ማምለጥ አትችልም። አንዳንዱ ሳላገባ እድሜ ያለፈ ሊል ይችላል። ልብ ደንገጥ ያለውን ጠይቀሃለሁ ነው መጀመሪያው። እግዚአብሔር እኮ ስሙ አከሌ ነው፣ የቁመቷ ይሄን ያህል ሜትር ነው አይልህም። ሁኔታዎችን ያዘጋጃል። ያንተ ድርሻስ? ጉባኤ ሲያልቅ በር ላይ መቆም አለቀ። ክርስቲያን ትሆን እንጂ በእውነት ልብ ውደዳት። አንዱን ጮኛም ቢያለ ሌላውን ትጠይቃለህ። ቃርሚያ እኮ የሚባለው እንደ ርብቃ ያ ነው። አንዱን ትቃርማለህ፣ አንዱ ላይ ይሳካል። ድርሻን ስትወጣ እግዚአብሔር መንገድን ያቀናል። ቁጭ ብለህ ንግድም ብሎ ቁጭ ብለህ አይሆንም። ታካይ ሰው ዳተኝነት ያጠፋዋል ይላል። ቁጭ ብሎ ያልማል። ብንን ሲል አልጋ ላይ ቁጭ ብሎ
አንድ እርምጃ እንኳን ቀበቶ መታጠቅ ከቻልክ፣ ጫማህን ማረግ ከቻልክ፣ ጫማው አለ እኮ ተከተለኝ ሲል መራመድ፣ እዛ ፊት እኮ የተዘጋ በር አለ፣ ዝም ብለህ ትሄዳለህ። ስትደርስ የሚሆን ነገር አለ። እና ጴጥሮስ ከመከራ እንዲያመልጥ የረዳው ብርቱ ጸሎት፣ የተደረገለትን ማመን ብቻ ሳይሆን ድርሻውን መወጣት። በጣም ጥቂት ነገር ብታደርግ ህይወቷ ተአምራዊ ለውጥ የሚሆንላት ሴት እዚህ ቤት አለች። በእውነት ትንሽ እኮ ነው። በልብ ሂድ የሚልህ ፓርት ላይ 2-3 እርምጃ ሂድ። 99.9 ኢየሱስ ይሄድልሃል። በቢዝነስ ነው፣ በትምህርት ነው፣ በጋብቻ ነው፣ በአገልግሎት ነው። አየህ፣ ትንሽ መሞከር፣ በእምነት መሞከር። የዘላለም አምላክ ሌላውን ረድኤት ይጨምርበታል። እንደዛ ነው አሰራሩ መንፈሳዊ ነገር። አራተኛ የተዘጋጀልህን ማምለጫ ማወቅ። እግዚአብሔር ያዘጋጀልን ሰው መረዳት ማለት ነው። ጴጥሮስ ሄደው ወደ ማርያም ቤት ነው። አስገራሚ ነው። ከመከራ አንዳንዴ የምታመልጥበት ሰዎችን ያዘጋጃል። እኛ ሮንግ ሰዎች ጋር ነው የምንሄደው። አንዳንዴ መከራህን የሚያብስብህ ያልተዘጋጀው ጋር ስለምትሄድ በቁስል ላይ ቁስል ይጨምርልሃል። ቆም ብለህ ለኔ ያዘጋጀው ሰው ማን ነው? ለኔ ያዘጋጃት ሴት ማን ነች? መሰለል ነው። መንፈስ ቅዱስ ይጠቁማል። ብዙዎች ተሳስተዋል ታውቃላችሁ፣ ወዳልተዘገላቸው ሰዎች። አንዳንዱ ጸጋ የሚላጨው ጋር ሄዳል፣ አንዳንዱስ ጸጋ የሚገጥመው ጋር ሄዳል። እግዚአብሔር ያዘጋጀልህን ታውቃለህ ሆይ? ሚስጥርህን ሁሉ ዘግዝከህ የምትነግረው ለማን ነው? እንዲጸልይልህ የምትሄደው ወደ ማን ነው? እንደ ደሊላ ጉልበት ላይ አስተኝቶ የሚላጭሃል እያባበለ፣ በአፉ ከቅቤ የለሰለሰ ቃል ይነግራል፣ በልቡ ሰልፍ የሚያዘጋጅልህ ሰው አለ። ወገኖች ሆይ እግዚአብሔር ያዘጋጀልን ይገባን ዘንድ የልቦናችን አይኖች ጥበብ ይሞሉ። በእውነት የብዙዎቻችን መከራዎች ሮንግ ፐርሰን ጋር ስለምንሄድ፣ መከራውን ያከበደው ለማይገባው የማይገባውን ስለተናገርክ። ለሁሉ አይነገርም። በሁሉ ቤት አትሄድም። የስስታም እንጀራ አትብላ፣ ብትበላ ትተፈዋለህ ይላል። የክፉ ወዳጆች እጅግ መከራ ያገኛቸዋል ይላል። እንዴት ብዬ ልንገራቸው? የክፉ ባልንጀሮች አሉ። ከሰው የተነሳ የቆሰሉ ብዙ አሉ። ቤተክርስቲያን የለቀቁ አሉ። ወዴት ሀገር በንኔ ልጥፋ የሚሉ አሉ። ጥፋቱ ያንቺው ነው። ባልንጀራ ምርጫ ላይ ጥበብ የለሽም። ሚስጥርን የምትነግሪው ለማን እንደሆነ አታውቂም። ወደድኩ ስትይ ሚስጥርሽን ሁሉ የተጣላሽ ላይ ደግሞ ብን ብለሽ እንደዚህ አይኖርም። ዳያሜትርሽን መለካት ነው። እንደ ቅድስተ ቅዱሳን እኮ ነው እግዚአብሔር የሰው ህይወት። ቅድስተ ቅዱሳን ቅድስት አደባባይ ያለው ቅድስተ ቅዱሳን አንድ ሰው ነው የሚገባው በአመት አንዴ። ቅድስት ውስጥ ካህናት ነው ውዥ የሚሉት ታውቃለህ። ስለዚህ እንደ አደባባይ ሃይ በዲስታንስ የምትለዋለህ፣ እንደ ቅድስት ጠጋ የምታደርገዋለህ፣ ወደ ውስጥ የምታገባው ማለት። ያንዳንዱ ሰው ልብ ለሁሉ ክፍት ነው። አጥር እንደሌለው በር አይሆንም። ህይወት እንደዛ አልተቃኘም። ሁሉም ብትወድም ሁሉን አታምንም። ያንዳንዶቻችሁ መከራ ባልተዘጋጀ ሰው ምክንያት የመጣ በትር ነው። ከስሩ የምትሰበሰበው ማን ነው? በላይ ያነገስከው ማን ነው? ፓስተር ያረከው በላይ ማን ነው? ሁሌም ዩቲዩብ እየከፈትክ እንደ ወተት የምትጠጣው ማንን ቃል ነው? የልብ ሚስጥረኛስ ማን ነው? ከእግዚአብሔር የተዘጋጁ እንደ ማርያም ናቸው። ኢየሱስ በምድር የሚነግረው ለዮሐንስ ነው። ወደ ደረቱ አስጠግቶ ይፈል ለነ ጴጥሮስ ቆይቶ ነው አንዳንድ ነገር የሚነግራቸው። ከናንተ መሃል አንዱ አሳልፎ ይሰጠኛል። ባክ ዮሐንስ አስጨነቀን። ማን ነው? ጌታን ጠየቀው። ጌታ ሆይ ተጨነቁ እኮ ማን ነው አሳልፎ የሚሰጥ? ሁሉም አፋፉን ሲያዩ ከኔ ጋር በወጭት የሚያጠቅሰው ነው አሉ። አረዘመው ስቴትመንቱ። ለምን? ይሁዳ ነው ቢል በከንፈሩ እንቅስቃሴ ያውቃሉ። እነ ጴጥሮስ ለጊዜው ይሄ ሚስጥር ሊገባቸው አይገባም። ከኔ ጋር በወጭት የሚያጠቅሰው ነው። ዮሐንስ ብቻ ነው የገባው። ኢየሱስ ሲያጠቅስ፣ ይሁዳ ሲያጠቅስ ኮድ ነው የሰጠው። ተግባቡ። አየ ሐዋርያው ዮሐንስ ፊቱ አልጠቆረም፣ ደሙ አልፈላም፣ ጭጭ ዋጥ። እነ ጴጥሮስ ለድሆች ገንዘብ ስጥ ያለ መሰላቸው ይላል። ጴጥሮስ ግን ያውቃል። ዮሐንስ ያውቃል፣ ጴጥሮስ አያውቅም። ለምን ብትሉ ሚስጥር ሊነገረው ጴጥሮስ ገና ነው። ቢነገረውስ አለቀ ታሪኩ።
አይደለም ይሁዳን ለማልኮስ የሰደደው ለጭንቅላቱ ጆሮን ቆርጦታል። ኮፍያ ስላደረገ ተንሸራቶ ነው ይላሉ። ይሁዳን ጓዳ አንድ ጉዳይ ላይ ነው የሚለው። አለቀ በቃ። የትንቢቱ ቃል እንዴት ይፈጸማል? ኢየሱስ የነገረው ለዮሐንስ ነው። ለምን ቢወደውም ጴጥሮስ ገና ነው። አምስተኛው ብድራትን መገንዘብ ነው። ብድራት ምንድነው? አየህ ብድራቱን ነው። ቁጥር 23 ላይ ያዕቆብን ገደለው፣ ዝም። ጴጥሮስን አሰረው፣ ዝም። እነ ማርያም ግን ያውቃሉ። ጽዋው ሲሞላ በበትር እንደሚመታው በአደባባይ ትል በልቶት እንደሚሞት ያውቁ ነበር። አየህ ፍትህን የሚበይን አምላክ እንዳለ ሲገባ ትረጋጋለህ። አየህ መከራ የሚቀንስልህ በጊዜው ፍትህ የሚበይን አምላክ እንዳለ ስታውቅ። ሄሮድስ እንደፋነን አይቀርም፣ እንደ ዶሮ አንገታቸውን እንደቀላ አይቀርም። አየህ ለቅዱሳን የሚቀና በዙፋኑ ላይ አለ። የጊዜ ጉዳይ እንጂ እግዚአብሔር ተሸንፎ አይደለም። እስጢፋኖስ ሞተ፣ እግዚአብሔር ተሸንፎ አይደለም፣ ሩጫውን ስለጨረሰ ነው። ያዕቆብን ገደለው፣ ጸሎት ስላልሰማ አይደለም፣ እግዚአብሔር ጉዳይ አለው። ምክንያት ፈልጎ በተራራ ላይ በዙፋኑ ላይ ለችሎት ተቀመጠ። ህዝቡን ሁሉ ሰብስቦ እኔ አምላክ ነኝ ብሎ ክብርን ሲወጥ አይናቸው እያየ መልአክ መጥቶ ጠቅ አደረገው። አንድ ጆሴፈስ የተባለ ጸሐፊ ሰው እያየው አንጀቱ ተስቦ ለ5 ቀን በከባድ የአንጀት ህመም ቅጣት ነው ማለት አይደለም። ለሄሮድስ ግን በትክክል የተጻፈው መልአክ መታው፣ ትሎች በሉት፣ በህይወት እያለ በሉት። አታሙ አረ እግዚአብሔር የነ ጴጥሮስ አምላክ ለካ ይሰራል። አየህ ስለዚህ ነው ጻድቃን የሚጠሉ ይጸጸታሉ። ወይ ትሰማለህ ወይ ታያለህ። ስለ አንቺ የሚዋጋ አምላክ በዙፋኑ ላይ አለ። መከራሽን ቀለል የሚያደርገው እሱ እኮ ነው። እግዚአብሔር ለክፎች አሳልፎ እንደሰጠ እንደማያይ እንደማይሰማ ፍትህ እንደማይበይን ከቆጠርክ ንዴት ይጨምራል። በቀልና ቁጣ ውስጥ ትገባለህ። ፍትህ የሚበይን ያንቺ አምላክ በስራ ላይ ነው። በጊዜው አጋዥ አይፈልግም። የተነቀነቀ መስፈሪያ ለእያንዳንዱ ያቀምሳታል። ከአምላካችን እጅ ማምለጥ አይቻልም።